በእናቴ ሚስቴ ቤተሰቦች ጋር ምን ሄደው ምንም አይነት መጠጥ እንዳጠጣ ዛሬ በቃ አንድ እንዲህ በምላስ እንኳን እንዳቀምስ በቃ እኔ አንተ ስካረ አረጋጋው ምንም እንዳጠጣ እባክህ እንዳታዋረድ። አመሰግናለሁ። ወይኔ ዛሬ ጉዶኩ ላንተ ጓደኛ ለኔ ደግሞ ልጄ ነው። እስቲ ምከረው፣ ፊቱን እንኳን ይታጠብ። አይኑ ላይ ያለው አይና አርኩ ደርቆ እኮ መሽተት ሁሉ ጀምሯል። እውነቴን ነው ለኔ ትላንትና ልመክረው እንደ ልጄ ናስቲ ልጄ ብዬ ጠርቼ ገና ጸጉሩ መደባበስ ስጀምር የእጄ የጣቴ ፈለግ ላይ 4 ቅማሎች ናቸው ተንጠልጥለው ጋሻ አድነን ያሉ እነሱ ሳይገር ጠልተውታል እኮ ነው የምልህ። እስቲ ምከረው። እሺ እመክረዋለሁ። አሁን ምከረው። በቃ በጣም ራሱ ማከክ ከመልመዱ የተነሳ ማለት ነው እኔን ትልቅ አውሬ መጥቶ እዚህ ጋር ቢበላኝ እንደሚያክልኝ ነው ምነግር። ቡዳ በላኝ ብለው እከከው እንደሚለኝ እኔ ያውቀዋለሁ። ከጥፍሩ እኮ ጥፍሩ ውስጥ ያለው ቆሻሻ ይጠነክራል እያልኩ ነው። ጥፍሩን ሳይሆን ጥፍሩ ውስጥ ያለውን ቆሻሻ እንዲቆረጠው ነገሩ። እኔ እዚህ ቤት ሁላ ባይደርስብኝ በጣም ነው ደስ የሚል። አረ እንደሱ አይባልም ጋሽ። ይባላል እንጂ እኔ ልብስ አልገዛም ያልኩት ይመስል ያን ሹራበና ያን ቁንጣ አላወልቅም ብሏል። የሱ ልብስ የማይቀየረው ማንነት ነው እንዴ? እኔ አልገባኝም። የሱ ልብስ ይሁን ህይወት ቢኖረው ተወልዶ አድጎ አርጅቶ ሞቶ ተቀብሮ አጽሙ ተቆፍሮ ወጥቶ ተጥሎ ነው። ለምንድን ነው እኔ አባቱ አይደለም ወይ በሰፈርተኛው የሌለኝን ስም የሚያሰጠኝ እንዴ? ልጅ እያለኩ ማለት ስቀይ ነው ታውቃለህ፣ ፈረንጁ ነው የሚባለው። አሁን ግን ስለማይታጠብ አድፎ መዳፉ ሳይቀር ጠቁሯል። ነው ወይስ ተደብቆኝ ከሰል ይሸጣል? ንገረኝ እስቲ። ኧረ አይሸጥም ጋሽ። ታዲያ ምንድነው የእጁም የእግሩም መዳፍ ጠቁሮ ሂና ተሰርቶ ነው ታዲያ? አሁን ባለፈው እዛ ወፍጮ ቤት ድረስ ሄዱ 2 ፍሬ ኮረሪማ ሰርቆ ተይዞ ለምንድን ነው የሰረከው ሲባል እቤት ቂቤ ገዝተን ልናነጥርበት ነው። እኔ ተሰማኝ ነው ማለት ከየት አምጥቼ ነው እኔ በዚህ ጊዜ ቂቤ የምገዛው? ቦታው ላይ ነን አለቃ። ቦታው ላይ ነኝ አለቃ። ጅል ሁሌ ቦታው ላይ የተገኛችሁ ነው። ይሄ ሚሽን ሳይሳካ ይቅርና የጣቢያው ጠባቂ ነው ማድረጋችሁ ከደረጃችሁ አውርጄ። ይኸውልህ ተሳስታችሁ ምንም አይነት እንከን ብትፈጥሩ አንተና ያንከፍ ጓደኛ አበቃላችሁ። እሺ ኮፒ ዳት ሰር። አቤት አንተ መሰረት ትምህርት ከ3 ያቋረጥክ የፉኝት ልጅ መጀመሪያ በቅጡ አማርኛውን ባወራ ሄዶ ለስራው ይሄድን ነው በቃ። እሺ ለማሳካት ግድ ማኪኔ እንዳትንቀሳቀሽ ቦርሳውን አስቀምጭሽ። እሺ ነው ወደ ላይ አለቃ አግኝተናታል። ካገኛችኋት በቁጥጥር ስር አውሏ። እናንተ ሁለት አዛባዎች ምን ነው የምትሉኝ? ማስኪናው ልቂሽ አልቂ ነይን ድረስ ካድማስ ወዲያ አይልባችን ይብራን። አንቺ ሌባ ላመሉ እንዲያስፈራ ይጠበቃል። አንቺ ታበሪያለሽ በቀን። ምን አይነት ባለጌ ሰው ነሽ? በዚህ ደረጃ ቆንጆ ይሆናል ሌባው ነው። መረን የለቀቀ ውበት ነው ያለሽ። በጣም ስድ ማን ያሳደገሽ? ስሚኛ እኮ ጥበቃሉ ነው የመጨረሻ ሚሽናችን። ምን አይነት ጋጥ ወጥ መልክ ነው ያለሽ? ውበት እንደዚህ በዚህ ትግሩን እንዴት ነው አንቺን ማዝረው? ተበላ ነው ነይ ቦርሳሽን ያጂ ቁንጂ ሌባ ነው ትመስላለች። ያጂ ዲኮን ስታምሪ እዚህ አንቺ አሁን ቀጣይ ነው ለመዘረፍ ያሰብሽ የት ነው? ፕላንሽ የት ነው? ተናገሪ። ብሎክ 9 እሺ ይሁን። እኔ ቆንጆ ቤቢ አይ ላቭ ዩ ዝም በይ። አይ ላቭ ዩ አለቃ ወይ አለቃ በቁጥጥር ስር ዋለች። አዎ ይዘናታል። ልደውልልህ ስል እንትን ተጨማሪ ኃይል ያስፈልገናል። እንዴ ለምን ሲባል? አይ እሷን ለመያዝ አይደለም እኛም ጆይን ስላደረግናት እኛንም ለመያዝ ማረገችን እኮ አለቃ። ባዲ ሌባ होगी ना खत्म तलाश होगी ना खत्म
የፈተን ጉዞ ሁለቱ ቪዛ ሊቆም የደወሉላቸው ደንበኛ ስልክ አይመልስም። በቃ ቤት ትችላለህ። አባዬ አንተ ለማን ትችል